በተፈጥሮ ውስጥ ካሉ አስገራሚ ክስተቶች አንዱ የእንስሳት መብረር መቻል ነው። ከወፎች ውጭም በርካታ አስገራሚ በራሪ ፍጥረታት አሉ። እስቲ ማርያም በስማማንተ በራሪ ሲባል አንዳንዶቹ ክንፍ ኖሯቸው ብቻ የሚበሩ ሲሆኑ ሌሎቹ ደግሞ ከዛፍ ወደ ዛፍ በመንሸራሸር ረጅም ርቀት የሚሄዱ ናቸው። What? Bro, what are you talking about, man? በዛሬው ቪዲዮ ለየት ያሉና አስደናቂ በራሪ 5 እንስሳትን ይዤላችሁ መጥቻለሁ። ቪዲዮን ተከታተሉ። ወደ ቪዲዮ ከመሄዳችን በፊት ግን ያው ታውቃላችሁ ሰብስክራይብ እና ላይክ እንዳይረሳ እኔን በጣም ስለሚያግዘኝ ነው። ኦኬ። ወደ ቪዲዮ። 5ኛ ሄርኩለስ በትል። ዛሬ የነፍሳት ዓለም ሱፐርማን ስለሆነው ግዙፍ ቀንድ ይዞ እንደ ሄሊኮፕተር ስለሚበረው አስደናቂው ሄርኩለስ ጥንዚዛ እና ስለማያምኑት የተፈጥሮ ምህንድስና በሰፊው እናወራለን። ይህ ጥንዚዛ ስሙን ያገኘው የግሪክ አፈታሪክ ጀግናና ብርቱ ከነበረው ሄርኩለስ ነው። በብዛት የሚገኘው በደቡብና ማዕከላዊ አሜሪካ ጥቅጥቅ ባሉ የዝናብ ደኖች ውስጥ ነው። ሄርኩለስ ጥንዚዛ በዓለማችን ላይ ካሉ ትልልቅ ጥንዚዛዎች አንዱ ሲሆን ወንዶቹ ላይ የሚገኘው ትልቅ ቀንድ ጨምሮ ርዝመቱ እስከ 17 ሴንቲሜትር ሊደርስ ይችላል። ይህ ማለት ከአንድ ትልቅ የሰው እጅ መዳፍ በላይ ይረዝማል ማለት ነው። ይህንን ጥንዚዛ ሲያዩት ጭራሽ መብረር የሚችል አይመስልም። አካሉ እጅግ ከባድ ነው። ውጫዊ ክፍሉ እንደ ጋሻ የጠነከረ ዛጎል አለው። በራሱ ላይ ደግሞ ከሰውነቱ በላይ የሚረዝም ትልቅ ቀንድ ተሸክሟል። ታዲያ እንዴት ይበራል ካልን ሚስጥሩ ያለው በድርብ ክንፍ አወቃቀሩ ላይ ነው። ለመብረር ሲነሳ ኤልትራ የሚባለውን ጠንካራ ባለቀለም የውጭ ዛጎሉን ወደ ጎን ይከፍታል። በዚህ ጊዜ ከዛጎሉ በታች ተጣጥፈው የተቀመጡት እጅግ ስስ፣ ግልጽና ሰፊ የሆኑት የውስጥ ክንፎች ይወጣሉ። እነዚህ ክንፎች በከፍተኛ ፍጥነት በማርገብገብ ያንን ከባድ ሰውነቱን በቀላሉ ወደ አየር ያነሳዋል ማለት ነው። ሲበር የሚፈጥረው ድምፅ ልክ እንደ ትንሽ ድሮን ወይም ሄሊኮፕተር በከፍተኛ ሁኔታ ይጮሃል። የሄርኩለስ ጥንዚዛ ሌላ አስገራሚ ነገር ጉልበቱ ነው። የራሱን ሰውነት ክብደት እስከ 850 እጥፍ የሚከብድ ነገር ማንሳት ይችላል። ይህ ማለት አንድ ሰው 60 ቶን የሚመዝን ወይም 6 ትላልቅ አውቶቡሶችን በአንድ ጊዜ እንደ ማንሳት ይቆጠራል። ወንዶች ላይ የሚገኘው ትልቅ ቀንድ ለበረራ ሳይሆን ለውጊያ የሚያገለግል ነው የሚመስለው። ሴቶችን ለመማረክ በሚያደርጉት ፉክክር ተቀናቃኞቻችሁን በዚህ ቀንዳቸው በመቆንጠጥ አንስተው ከመሬት ወይም ከዛፍ ላይ ይወረውሩታል ማለት ነው። የሚያስገርመው ነገር ይህ ጥንዚዛ በአካባቢው ባለው እርጥበት ልክ የዛጎሉን ቀለም መቀየር ይችላል። አየሩ ደረቅ ሲሆን የዛጎሉ ቀለም ቢጫ ወይም አረንጓዴ ሲሆን የአየሩ እርጥበት ሲጨምር ግን ዛጎሉ ሙሉ በሙሉ ወደ ጥቁር ቀለም ይቀየራል ማለት ነው። ይህ ፍጥረት በዚህ ግዙፍ ቅርጹ የሚኖር ለጥቂት ወራት ብቻ ሲሆን አብዛኛው ሕይወቱን እስከ 200 ዓመት ድረስ የሚያሳልፈው መሬት ውስጥ በእጭ ወይም ላቫ ደረጃ የበሰበሱ እንጨቶች እየተመገበ ነው ማለት ነው። 4ኛ ኮልጎ ወይም የጫካው ሱፐርማን። ስሙ በራሪ ሌሙር ይባላል። ነገር ግን የሚያስገርመው እውነተኛ ሌሙር አይደለም። እንደ ወፍ ይበራል ይባላል፣ ነገር ግን ምንም አይነት ክንፍ የለውም። ዛሬ በተፈጥሮ ውስጥ ካሉ እጅግ ግራ አጋቢና አስደናቂ ፍጥረታት አንዱ ስለሆነው ሙሉ ሰውነቱን እንደ ፓራሹት ስለሚጠቀመው ኮሎጎና ስለማያምኑት የአየር ላይ ጥበቡ በሰፊው እንነጋገራለን። ይህ እንስሳ በብዛት በራሪ ሌሙር ወይም ፍላይንግ ሌሙር እየተባለ ይጠራል። ነገር ግን ሳይንቲስቶች እንደሚሉት ኮሎጎ እውነተኛ ሌሙር አይደለም። ከሌሙሮች ይልቅ ወደ ጦጣዎችና ወደ ሰዋውያን ዝርያ የቀረበ የራሱ የተለየ የአጥንትና የሰውነት ምድብ አለው ማለት ነው። በዓለማችን ላይ የሚገኘው በሁለት ዝርያዎች ብቻ ሲሆን እነሱም የፊሊፒንስ ኮሎጎ እና የሱዳን ኮሎጎ ናቸው። የሚኖሩትም በደቡብ ምስራቅ እስያ ጥቅጥቅ ባሉ የዝናብ ደኖች ውስጥ ነው። ኮሎጎ እንደ ወፍ ወይም እንደ የሌሊት ወፍ የሚርገበገብ ክንፍ የለውም። ታዲያ እንዴት ይበራል ካልን ሚስጥሩ ፓታጂየም የሚባለው አስደናቂ የቆዳ መጋረጃ ነው። ይህ ቆዳ ከአንገቱ ጀምሮ ከእጆቹና ከጣቶቹ መካከል አልፎ እስከ እግሮቹና እስከ ጭራው ጫፍ ድረስ ሙሉ ሰውነቱን ያገናኛል። ኮሎጎ እጆቹንና እግሮቹን ወደ ውጭ ሲዘረጋ ይህ ቆዳ ይለጠጥና ልክ እንደ ትልቅ ኪንግ ሳይዝ ፓራሹት ወይም እንደ ሱፐርማን ካባ ይሆናል ማለት ነው። ይህ በዓለማችን ላይ
በአጥቢ እንስሳ መካከል የሚገኝ ትልቁና ፍጹም የሆነው የበረራ ቆዳ ነው ማለት ነው። ኮሎጎ ከዛፍ ወደ ዛፍ ሲዘል ይህንን የቆዳ መጋረጃ በመጠቀም በአየር ላይ በቀላሉ ይንሸራሸራል። በአንድ መነሳት ብቻ እስከ 150 ሜትር ርቀት መጓዝ ይችላል። ይህ ማለት ከአንድ ተኩል የእግር ኳስ ሜዳ በላይ ርቀት ያለምንም ክንፍ በአየር ላይ ይንሳፈፋል ማለት ነው። በተጨማሪም በአየር ላይ እያለ ክብደቱንና የቆዳውን አቅጣጫ በመቀየር የበረራ መስመሩ ማስተካከል ይችላል። በሚያርፍበት ጊዜም ሰፊው የቆዳ የአየር መቋቋም ስለሚፈጠርለት ያለምንም ጉዳት ዛፉ ላይ ፊቱን አጣብቆ በሰላም ያርፋል ማለት ነው። ኮሎጎ የሌሊት እንስሳ ወይም ኔክቱሪያል ነው። ቀኑን ሙሉ ዛፎች ላይ ተጣብቆ ወይም በዛፍ ስንጥቆች ውስጥ ተደብቆ የሚውል ሲሆን ምሽት ሲሆን ግን ንቁ ይሆናል። ትላልቅ አይኖቹ በጨለማ ውስጥ አጥርቶ ለማየት ይረዱታል። ዋና ምግቦቹም ለስላሳ የዛፍ ቅጠሎች፣ ቡቃያዎች፣ አበቦችና ፍራፍሬዎች ናቸው። በዛፎች ላይ በጣም ጎበዝ ቢሆንም መሬት ላይ ከወረደ ግን መራመድ ስለማይችል ለአዳኝ እንስሳት እጅግ ቀላል ሰለባ ይሆናል። ስለዚህ ህይወቱን ሙሉ በዛፎችና በአየር ላይ ብቻ ያሳልፋል ማለት ነው። በሶስተኛ ደረጃ ደግሞ የምናየው ድራኮ ሊዛርድ ድራጎን ወይም በራሪ ዘንዶዎችን የምናውቃቸው በፊልሞችና በአፈ ታሪኮች ውስጥ ብቻ ነው። ነገር ግን በእውነተኛው ዓለም ውስጥ ክንፎቹን ዘርግቶ ከአንድ ዛፍ ወደ ሌላ ዛፍ የሚበር እውነተኛ ሊትል ድራገን እንዳለ ያውቃሉ? ዛሬ በተፈጥሮ ውስጥ ካሉ እጅግ ማራኪ ፍጥረታት አንዷ ስለሆነችው ድራኮ ሊዛርድ ወይም በራሪዋ እንሽላሊት እና ለማያምኑት የበረራ ጥበቧ በሰፊ እናወራለን ማለት ነው። ይህች ፍጥረት በሳይንሳዊ ስሟ ድራኮ ትባላለች። ትርጉሙም ቀጥታ ዘንዶ ወይም ድራጎን ማለት ነው። በብዛት የምትገኘው በደቡብ ምስራቅ እስያ ወይም እንደ ፊሊፒንስ፣ ማሌዥያ እና ታይላንድ ባሉ ጥቅጥቅ ያሉ ሞቃታማ የዝናብ ደኖች ውስጥ ነው። ይህቺ እንሽላሊት በጣም ትንሽ ስትሆን ርዝመቷ ጭራዋን ጨምሮ ከ20 ሴንቲሜትር አይበልጥ። ሙሉ ህይወቷን ማለት ይቻላል የምታሳልፈው በዛፎች ላይ ሲሆን ወደ መሬት የምትወርደው እንቁላል ለመጣል ብቻ ነው። የዚህች እንሽላሊት በረራ ምስጢር ከተፈጥሮ ድንቅ ምህንድስናዎች አንዱ ነው። አብዛኞቹ በራሪ አጥቢ እንስሳት ወይም እንደ ኮሎጎ ለመብረር የሚጠቀሙት ከአንገት እስከ እግር የተዘረጋ ተራ ቆዳ ነው። ይህች በራሪ ዘንዶ ግን ፍጹም የተለየ አካል አላት። ለመብረር ስትዘጋጅ በሰውነቷ ጎን ያሉትን ረጃጅም የጎድን አጥንቶቿን ወይም ሪብስ ወደ ውጭ ትገፋቸዋለች። በዚህ ጊዜ በአጥንቶቿ መካከል የተዘረጋውን ፓታጂየም የሚባለውን ባለቀለም የቆዳ ሽፋን ልክ እንደ አውሮፕላን ክንፍ ይዘረጋል። በማትበርበት ጊዜ ግን ይህ ክንፍ ከሰውነቷ ጋር ተላጥፎ ስለሚቀመጥ ተራ እንሽላሊት እንጂ በራሪያት። ይህች በራሪ ዘንዶ ከአንድ ዛፍ ላይ ስትዘል የተዘረጉት ክንፎቿ የአየር ግፊትን በመጠቀም እስከ 60 ሴንቲሜትር ድረስ እንድትጓዝ ያደርጋታል። የሚያስገርመው ነገር በአየር ላይ እያለች ዝም ብላ አትወርድም። ረጅም ጭራዋን ልክ እንደ አውሮፕላን የኋላ መሪ ወይም ራደር በመጠቀም የበረራ አቅጣጫዋን ሙሉ በሙሉ መቆጣጠር ትችላለች። በአየር ላይ ያለች የምትፈልገው ዛፍ ላይ ለማረፍ እስከ 90 ዲግሪ መታጠፍ ትችላለች። ማረፊያዋ ላይ ስትደርስ ክንፎቿን በፍጥነት አጥፋ በሰላም ትቀመጣለች ማለት ነው። ይህ የበረራ ብቃት ለምን አስፈለጋት ካልን ዋናው ምክንያት ከጫካ ውስጥ ካሉ አዳኞች እንደ እባብ እና ወፎች በቀላሉ ለማምለጥ ነው። መሬት ላይ ወርዶ በጠላቶች መካከል ከመጓዝ አንዱ ጫፍ ወደ ሌላኛው መብረር እጅግ አስተማማኝ። በተጨማሪም ዋና ምግቦቿ የዛፍ ላይ ጉንዳኖችን፣ ምስጦችን በመሆናቸው ያለ ምንም ድካም ከአንዱ ምግብ ቀጠና ወደ ሌላው ለመዛወር ይረዳታል ማለት ነው። እንግዲህ ሁለተኛ ላይ ደግሞ የምናየው ፍላይንግ ፊሽ አሳዎች በውሃ ውስጥ እንደሚዋኙ ሁላችንም የምናውቀው እውነታ ነው። ነገር ግን ከውሃው ጥልቀት ወጥቶ ክንፎቹን ዘርግቶ ልክ እንደ ወፍ በአየር ላይ በመቶዎች ለሚቆጠሩ ሜትሮች የሚበር አሳ አለ ብላችሁስ? አዎ፣ ዛሬ ስለ ውቅያኖሱ አስደናቂ በራሪ አውሮፕላን ወይም በራሪው አሳ ስለማያምኑት የበረራ ሚስጥሩ በሰፊው እንነጋገራለን ማለት ነው። በራሪ አሳ ወይም በሳይንሳዊ ስሙ ኤክሶኮታይዴ የሚባለው የአሳ ዝርያ በዓለማችን ላይ ወደ 40 የሚጠጉ የተለያዩ ዝርያዎች አሉ። በብዛት የሚገኙት በአትላንቲስ፣ በፓሲፊክ እና በህንድ ውቅያኖስ ሞቃታማ ወይም ትሮፒካል ክፍሎች ውስጥ። እነዚህ አሳዎች በአማካኝ እስከ 30 ሴንቲሜትር እርዝማኔ ያላቸው፣ ነገር ግን ሌሎች አሳዎች ማሳደድ ሲፈልጉ ወይም ራሳቸው ሲታደኑ የሚያሳዩት ብቃት ልዩ ያደርጋቸዋል። የዚህ አሳ የበረራ ሚስጥር ያለው በአካላዊ መዋቅሩ ላይ ነው። ከተራ አሳ በተለየ መልኩ የደረት ክንፎቹ ወይም ፔክቶሪያል ፊንስ እጅግ ግዙፍና ጠንካራ ናቸው። አንዳንድ ዝርያዎች ደግሞ የኋላ ክንፎቻቸውም ትላልቅ በመሆናቸው ባለ 4 ክንፍ አሳ በመባል ይታወቃሉ። በረራው የሚጀምረው በውሃ ውስጥ ነው። እንደ ዶልፊን
ቱና ወይም ማርሊን ያሉ ፈጣን አዳኞች ሊበሏቸው ሲያሳድዷቸው በራሪው አሳ ህይወቱን ለማዳን በሰዓት 60 ኪሎ ሜትር ፍጥነት በመውሰድ ወደ ውሃው ላይኛው ክፍል ይተኮሳል። ልክ ውሃው ላይ ሲደርስ ጭራውን በሰከንድ እስከ 70 ጊዜ በፍጥነት በማወዛወዝ ራሱን ወደ አየር ይወረውራል ማለት። አንዴ አየር ላይ ከወጣ በኋላ ክንፎቹን በሰፊው ይዘረጋል። በዚህ ጊዜ ልክ እንደ ግላዲየር አውሮፕላን በአየር ላይ መንሳፈፍ ይጀምራል። ይህ አሳ በአየር ላይ ዝም ብሎ ለአንድ ሰከንድ ከፍቶ የሚዘጋ አይደለም። ከውሃው እስከ 6 ሜትር ወይም እስከ 200 ፎቅ ህንፃ ቁመት ላይ ወደ ላይ ከፍ ሊል ይችላል። በአማካኝ በአንድ መነሳት 200 ሜትር ርቀት የሚጓዝ ሲሆን ተስማሚ የሆነ የባህር ንፋስ ወይም የአየር ሞገድ ካገኘ ግን ሳይደክመው እስከ 400 ሜትር ርቀት፣ ይህ ማለት ከ4 እግር ኳስ ሜዳዎች በላይ በአየር ላይ መጓዝ ይችላል ማለት። በአየር ላይ መቆየት የሚችለው ጊዜ እስከ 45 ሰከንድ ይደርሳል። ነገር ግን ይህ የበረራ ብቃት ሁል ጊዜ አስተማማኝ ህይወት ማዳኛ አይደለም። በራሪ አሳ ከታች ካሉት አዳኞች ወይም ከአሳ ነባሪና ዶልፊኖች ለማምለጥ ወደ አየር ሲወጣ በላይ ደግሞ ሌላ አደጋ ይጠብቀዋል ማለት። የባህር ወፎች ይህ አሳ ከውሃ መውጣቱን በንቃት ይከታተላሉ። ስለዚህ አሳው በአየር ላይ እያለ በወፎች የመታደን ከፍተኛ እድል አለው። ከተኩላ ሸሽቶ ወደ አንበሳ እንደማለት ነው። በጣም ይገርማል። አንደኛ ደረጃ ላይ ደግሞ ተቀምጦ የምናየው ፓራዳይዝ ትሪ ስኔክ። እባብ ሲባል በአእምሯችን የሚመጣው መሬት ላይ እየተሳበ የሚሄድ ፍጥረት ነው። ነገር ግን ክንፍ ሳይኖረው እንደ ወፍ በአየር ላይ የሚበር እባብ አለ ብላችሁ ታምናላችሁ? ዛሬ ስለ ተፈጥሮ ድንቅ ምህንድስና፣ ስለ ፓራዳይዝ እና ስለ ስኔክ ወይም በራሪው እባብ አስገራሚ ታሪክ ይዤላችሁ መጥቻለሁ። ይህ እባብ ሳይንሳዊ ስሙ ክራይሶፔሊያ ፓራዳይዝ ይባላል። በብዛት የሚገኘው በደቡብ ምስራቅ እስያ ወይም እንደ ታይላንድ፣ ኢንዶኔዥያ እና ማሌዥያ ባሉ ጥቅጥቅ ያሉ የዝናብ ደኖች ውስጥ ነው። መርዛማነቱ እጅግ አነስተኛ በመሆኑ ለሰዎች አደገኛ አይደለም ማለት። ዋና ምግቦቹም በዛፍ ላይ የሚኖሩ እንሽላሊቶችን የሌሊት ወፎች ናቸው። ነገር ግን እሱን ልዩ የሚያደርገው የአደን ስልቱ ሳይሆን የአየር ላይ በራሪ መሆኑ ነው። ሳይንቲስቶች ይህ እባብ እንዴት እንደሚበር ለማወቅ ለዓመታት ምርምር አድርገዋል። ሚስጥሩ ያለው በአካላዊ መዋቅሩ ላይ ነው። እባቡ በዛፍ ላይ ከመዝለሉ በፊት ሰውነቱን ያዘጋጃል። ልክ ወደ አየር ሲወረወር የጎን አጥንቶቹን ወደ ውጭ በመዘረጋት ሰውነቱን ፍላት ወይም ጠፍጣፋ ያደርገዋል። በዚህ ጊዜ ክብ የነበረው ሰውነቱ ልክ እንደ ዩፎ ወይም እንደ ፓራሹት ኮኔኬቭ ቅርጽ ይይዛል። ይህ ቅርጽ ከታች የሚመጣውን የአየር ግፊት በመጠቀም እባቡ በቀላሉ ወደ መሬት እንዳይወድቅና በአየር ላይ እንዲንሳፈፍ ይረዳዋል። የሚያስገርመው ነገር እባቡ በአየር ላይ ዝም ብሎ አይንሳፈፍ። ልክ መሬት ላይ እንደሚሳበው ሁሉ በአየር ላይም ሰውነቱን በኤስ ቅርጽ እያወዛወዘ ይጓዛል። ይህ ውዝዋዜ በአየር ላይ እያለ ሚዛኑ እንዲጠብቅ የሚሄድበትን አቅጣጫ እንዲቆጣጠር ይረዳዋል። በዚህ አስደናቂ ስልት እስከ 100 ሜትር የሚደርስ ርቀት መጓዝ ይችላል። ይህም ማለት ከአንድ እግር ኳስ ሜዳ ጫፍ እስከ ሌላኛው ጫፍ መብረር ይችላል እንደማለት። ይህ እባብ ይህንን አስደናቂ ብቃት ለምን አስፈለገው ካልን ሁለት ዋና ምክንያቶች ናቸው። አንደኛው ዋናው ከአዳኝ ከእንስሳት ወይም እንደ ትላልቅ ወፎችና ጦጣዎች ለማምለጥ ሲሆን፣ ሁለተኛው ደግሞ በዛፎች መካከል ሳይወርድ በፍጥነት በመንቀሳቀስ ምግቡን በቀላሉ ለማደን ነው። መሬት ላይ ወርዶ እንደገና ሌላ ዛፍ ላይ ከመውጣት ከአንዱ ዛፍ ጫፍ ወደ ሌላኛው መብረር እጅግ ጊዜ ጉልበት ይቆጥብለታል ማለት ነው። በዛሬው ቪዲዮ እንግዲህ 5 አስደናቂ በራሪ አካላትን አይተናል። በቀጣይ ቪዲዮ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ፣ አየዋለሁ። ሰላም ሁኑልኝ።